60,000 ቶን ብረት፣ 260,000 ኪዩቢክ ሜትር ኮንክሪት፣ 2,000 የቻይና ሰራተኞችና በኢንዱስትሪ ውስጥ ካሉ ምርጥ የንድፍ አእምሮ ያላቸው ሰራተኞች። ውጤቱ የሻንጋይ ዓለም አቀፍ ፋይናንስ ማዕከል። ከ500 ሜትር በቅርብ የሚደርስ ከፍታ፣ እያንዳንዱ ሜትር ዘመናዊ ቴክኖሎጂ፣ ገዳይ ታይፎችን፣ ኃይለኛ መሬት መንቀጥቀጦችን ለመቋቋም ተነድፏል። በ911 ያሳለፍኩትን ልምድ በፍጹም አረሰው። ይህ ሜጋ መዋቅር ሲጠናቀቅ ዓለም ከዚህ በፊት ያልታየ ሰማይ ጠቀስ ህንፃ ትመለከታለች። የቻይና ኃይል መነሳሳት የሚያመለክት አብረቅራቂ ምልክት፣ የኢኮኖሚ ተአምር። ቻይና በዓለም ላይ በፍጥነት የምትያዝ ኢኮኖሚ። ሻንጋይ የቻይና ትልቁ ከተማ፣ የኢኮኖሚዋ ልብ። በሁዋንግፑ ወንዝ አጠገብ በ1920ዎቹ የጃዝ ዘመን የሚያስታውሱ አሮጌ ህንፃዎች ይታያሉ። ወቅቱ የውጭ ኃይሎች ሻንጋይን የእስያ የፋይናንስ መሰረት አድርገው ነበር። በዚያን ጊዜ የሻንጋይ ከፍተኛ ህንፃ 9 ፎቅ ብቻ ነበሩ። ያ ትናንት ነበር፣ ይህ ዛሬ ነው። እንኳን ወደ ፑዶንግ በደህና መጡ። የሻንጋይ ትኩስ ንብረት መሬት፣ የቻይና የኢኮኖሚ ኃይል መነሻ፣ የሰማይ ጠቀሶች ዱር። ሻንጋይ የእስያ የፋይናንስ ዋና ከተማ ለመሆን ያላት ፍላጎት የሚያውጅ። የፑዶንግ ምልክት ጂንማኦ ታወር 1998 ዘመናዊ የቢሮ ሆቴሎች 88 ፎቅ በዓለም 5ኛ ከፍተኛ ህንፃ። ነገር ግን አዲስ ሜጋ መዋቅር እዚያው እየተነሳ ነው። እስካሁን አልተጠናቀቀም። ነገር ግን ጂንማኦ ታወር አስቀድሞ አሳጥሮታል። 2,000 ሰራተኞች ቀንና ሌሊት ያለ እረፍት እየሰሩ ናቸው። 101 ፎቅ ከ500 ሜትር በቅርብ የሚደርስ ከፍታ፣ በቻይና መሬት ላይ ከፍተኛው፣ በዓለም ላይ 3ኛው ከፍተኛ ህንፃ፣ 17,000 ሰዎችን የሚያዝ አቅም ያለው፣ በ70,000 የቢሮ ፎቆች ውስጥ ይሰራሉ። ከላዩ 14 ፎቆች ያሉት የቅንጦት ሆቴልና በዓለም ላይ ከፍተኛው የመመልከቻ መድረክ። በኒውዮርክ ከዓለም ምርጥ አርክቴክተሮች፣ ኢንጂነሮች አንዳንዶቹ እንቅልፋቸውን ረስተው ምድር ለሰማይ ጠቀስ ህንፃ ሊያቀርባቸው የሚችለውን ከባድ ፈተና ሁሉ ተጋፍቶ ተዋጉ እና ከዚያ በላይ ከፍተኛ የሰው ልጅ አደጋዎችን። አሁን በሻንጋይ የግንባታ ሰራተኞች ቡድን የንድፈ አውጪውን ራዕይ ወደ እውነት እየቀየረ ነው። ከመላው ቻይና ተሰብስበዋል። ከሀገራቸው ትልቁ የግንባታ ፕሮጀክቶች አንዱ ክፍል መሆናቸውን በኩራት ይሸከማሉ። ነገር ግን እነዚህ የሚሰራ ሁሉ አደጋን ይወስዳሉ እና ብዙዎቹ ዋጋ ይከፍላሉ።